ምን ትላለች? አርእስቷ ገና ታስደነግጣለች። ያዕቆብ ከእግዚአብሔር ጋር የገጠመው ትግያ ይላል። አምላክና ሰው ትግያ ሊጋጠሙ ነው። ትግል ሊጋጠሙ ነው። እያየኸው ነው። አምላክና ሰው ትግያ ጎርዶ ይጋጠማል። ጉር ተመልከት። ያዕቆብ ግን ለብቻው ቀረ። አንድም ሰው እስከ ንጋት ድረስ ይታገለው ነበር። እግዚአብሔር ነው ይላል። ታዲያ ይታገለው ነበር ነው እንጂ የሚለው እግዚአብሔር ይታገለው ነበር የሚላል እዚህ ጋር አንብባው። ከእግዚአብሔርም እንዳላሸነፈውን ባየ ጊዜ ይኸውልህ እንደዛ አይደለም የሚለው ገንዘብ ያውና ከእግዚአብሔርም ከሰዎች ጋር ታግለህ አሸንፈሃል። ያውና እዚህ ጋር ከእግዚአብሔርም ከሰዎችም ጋር ታግለህ አሸንፈሃልና ይለዋል። ከእግዚአብሔርም ከሰዎች ጋር የያዕቆብ ትግል ላይ አይደለም አንተ የምታመጣው የያዕቆብ ትግል ያ በዛችም ሌሊት ተነሳ ሁለቱን ሚስቶቹና ሁለቱን ቁጥር ስንት ነው አንተ አሁን እንደዛ ምትለኝ ነበረ? ያን ኦሪት ዘፍጥረት ምዕራፍ 32 ከቁጥር 22 ጀምሮ በዚያችም ሌሊት ያዕቆብ ተነሳ ሁለቱን ሚስቶችን እንዲሁም ሁለቱን ሴት አገልጋዮች ሁለቱን ሚስቶቹን ይላል። እንዴ የእግዚአብሔር ነቢይ ሁለት ሚስት ነበረው እንዴ? ከአንድ በላይ ያገቡ ነበር ማለት ነው። ከአንድ በላይ እዚሁ ጋር አስደንጋጭ ነገር ይኸውልህ፣ ምንም የሚያስደነግጥ ነገር የለም። ይኸውልህ አግቡ የተባለ ነገር የለም መጽሐፍ ቅዱስ። ይሄ የያዕቆብ ታሪክ ነው እንጂ ይኸውልህ በመጽሐፍ ቅዱስ ላይ ይኸውልህ ሁለት አግቡ ያዕቆብ ሁለት አግባ የተባለ የእግዚአብሔር ትእዛዝ አለ። እሺ፣ ስለዚህ ምንም ያስደነግጥ ነገር አይደለም። ስለዚህ ዝሙተኛ ነበር ማለት ነው። አንተ የምታወራው ሁሉም ስለመጽሐፍ ተረጋጋ። ምንድን ነው በፈጣሪ ሰው እኔ በምንም ነገር ያው ላሻዳምጥ። ስለዚህ ሁለት ማግባቱ ሳይፈቀድለት እሺ፣ ይኸው ዝሙተኛ ነበር ማለት ነው። ያዕቆብ ዝሙት እየሰራ ነበር። ከነቢያቶች ነቢያቶች ማለት ነው ስህተት ሰርተዋል እኮ ይኸውልህ ነቢያቶች ስህተት ሰርተዋል አልሰሩም አይደለም። አሁን የምጠይቅህ ኃጢአት ሰርተዋል ነቢዩ ስለዚህ ይህ የኢየሱስ ክርስቶስ ቅድመ አያት ዝሙተኛ ነበር እያልከኝ ነው ያዕቆብ? ዝሙተኛ ነበር። ስህተት ሰርተዋል። በቃ ነቢያቶች ሁሉም እንደዛ አላልኩም። እሺ፣ እና የኢየሱስ ክርስቶስ ቅድመ አያት እኮ ነው። ማቴዎስ ወንጌል ምዕራፍ ቁጥር 1 ላይ የክርስቶስ የዘር ሐረግ ይልና አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ከዚያ መጨረሻ ላይ ኢየሱስ መጣ በእነሱ በኩል ይላል። ስለዚህ የኢየሱስ ክርስቶስ ቅድመ አያት ያዕቆብ ዝሙተኛ ነበር። በዝሙት ነው የኢየሱስ ክርስቶስ የዘር ሐረግ የተመሰረተው እያልከን ነው። ምን ትላለህ? በፍጹም አላልኩም፣ እንደዛ አላልኩም። አዳምጠኝ። አሁን አንተ ያልከው ይኸውልህ አጀንዳህን አትቀይር። ይኸውልህ አዳምጠኝ፣ አጀንዳህን አትቀይር። ምን ነበር ታሳይ? ከእግዚአብሔር ጋር አትግል ገጠሙ ያልከው እሱንም አሳያለሁ። ወላሂ እሱንም እሺ፣ በቃ እሺ፣ እሱንም እግዚአብሔር እንዳየው ነው። በቃ ችግር የለውም። እሺ፣ ያው እና እሱን ጥቅሱ አንተ ማለት በውሸት እንደሆነ ማለት ግን እያዩ ነው መጽሐፍ ላይ ግን እንደዚህ የሚል ነገር ያው እና ያዕቆብ እግዚአብሔር እንዳየው ፊት ለፊት የተናገረበትን እሱን አረስት ነው አይደል የፈለከው? ያው አንብበው ምን ይላል ቁጥር 30 ስለዚህ ያዕቆብ እግዚአብሔርን ፊት ለፊት አይቼ እንኳ ሕይወቴ ተርፋለች ሲል የዚያም ቦታ ስም ጽንኤል አለው ይላል። እግዚአብሔርን ፊት ለፊት አይቼዋለሁ ይላል ያዕቆብ። አንተ ደግሞ እግዚአብሔር አይታይም ብለሃል። ያውና እግዚአብሔር ታይቷል። ምን ትላለህ? ቁጥር ስንት ላይ እንደዛ የሚለው አሳየኝ። ቁጥር 30 ያው ትታያለች። ያዕቆብም እግዚአብሔር ከመጀመሪያ እግዚአብሔር አይታይም፣ ይታያል። ያው ይታያል። አይቼዋለሁ ያዕቆብ ታይቷል መጽሐፍ ቅዱስ ላይ። እንደዛ የሚል እንደዛ አላለም። ያው እያየኸው እንደዛ በፍጹም እንደዛ አንረዳም። ያው እያየኸው እኔ ጻፍኩ መጽሐፍ ነው። እሺ ያዕቆብ እግዚአብሔር እንደዚህ ነው አለ። የእግዚአብሔርን እጅ ያለው ምን ብሎ ገልጿል? አይ ገልጸዋል ነቢያቶች። እሺ እሱንም ላሳይሽ። እግዚአብሔር እኮ ይገለጣል እኮ ለነቢያቶች እኮ እግዚአብሔር ለነቢያቶች ቀጥታ እየተገለጠ ነው የሚላቸው እኮ። እሺ ያው እጅ እንዳለውም ተናግሯል እኮ እያልኩ እግዚአብሔር ለነቢያቶች ሲገለጥ ማለት ነው እኮ ተናገርክ አይደለ? ቀጥታ እየተገለጠ ነበር ማለት ነው እንጂ በአካል እንደዚህ እንደ ሰው አግኝተዋለሁ አይደለም። እንደዛ አይደለም የምንረዳው። ገባ? እሺ
እሺ አዳምጠኛ። ታዲያ እጅ እንዳለው ተናግረዋል ወይ ነቢያቶች ያልከን ነው አይደለ? እኔ ደግሞ አዎ ተናግረዋል አልኩ። አሁን ማስረጃ ልሰጠህ ነው። እሺ አሁን ነው የምንከትች 21 ሕዝቅኤል 21:17 ያው በጭራሽ ብሎ ሂሳብ የለም። ያ ዛሬ ገብተህ ተይዘሻል። ሕዝቅኤል 21:17 ምን ትላለች? እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ። ና ወዴት እንዳትሄድ ዋለ። እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ። እግዚአብሔር እሺ አዳምጠህ። እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬያለሁ ይላል። ያው እግዚአብሔር በእጅ አጨበጭባለሁ እያለ ነው። እጅ እንዳለው ብቻ ሳይሆን ያጨበጭባለሁ ሁላ። ያሰላ በእጄ አጨበጭባለሁ። እጅን የሰራ እጅ የለውም ብለህ ታምናለህ? እንደኛ ብሔር እንደኛ እንዲህ እንዳንተና እንደኔ ማለት ነው። እጅ የለውም፣ የስጋ የተገለጠ እጅ የለውም። ገባህ? እጅ አለው የለውም? እንደኔ እንዳንተ ላልኩ እጅ አለው ብሎ ተናግረዋል አልተናገሩም? ቀጥታ እንደ ሰውኛ ነው አይደለም። እኔ እንደዛ እጅን የሰራ የራሱ የሆነ እጅን የሰራ አዳምጠኛ እጅን የሰራ እጅ አለው ግን እንዴት እንደኛ በእንትን የተገለጠ በስጋ አይደለም። እሺ ምን አይነት እጅ ነው ያለው እግዚአብሔር ንገርና፣ እጁ ምን አይነት ነው? አልታየም አልኩህ እኮ። እንዲህ የእግዚአብሔርን እጅ ማን ያውቃል? እግዚአብሔር አልታየም አልኩህ አይደል? እሺ እጁ ምን አይነት እንደሆነ አልተገለጠም። እግዚአብሔርን ፈጽሞ ያየው የለም ይላል መጽሐፍም እንደዛ ይናገረ። ገብቶሃል? ያው ያዕቆብ አይቼዋለሁ ብሏል። ለምን ትዋሻለህ? ያው ቁጥር 30 ላይ ያዕቆብ እግዚአብሔርን አይቼዋለሁ ብሏል። እስከ ታየ ድረስ እጁ ምን አይነት ነው? ያዕቆብ እንደዛ አይደለም። ይኸውልህ ያዕቆብ እንደዛ አይደለም። ይኸውልህ ለነቢያቶች እግዚአብሔር አይተውት እኮ አይደለም። ለዳዊት ሲገለጥ ቀጥታ አግኝቶት ነው የተናገረው። አዳምጠኝ ምን መሰለህ? ለነቢያቶች እግዚአብሔር ለነቢያቶች ሲገለጥ ይኸውልህ አዳምጥ። አንተ በውሸት ስለምታወራ ማለት ነው አታዳምጥም። የራስህን ብቻ ነው የምታወራው። እሺ አውራ። እሺ ይቅርታ። እሺ ፈታ ብለህ አውራ። ይኸውልህ አዳምጠኝ። አንተ በፍጹም ይሄ አንተ የምታመጣው ይሄ መረጃ በፍጹም የተሳሳተ ነው። እግዚአብሔር ለነቢያቶች ይገለጣል። ቀጥታ እየተገለጠ ነው የሚናገራቸው። የገዛ መጽሐፉን ካደ ይሰጥ። ኧረ በፍጹም መጽሐፍን እኔ አልካድኩም። ይኸውልህ አዳምጠኝ። ጠዋት አስጠምቁት ዘመዶች ካላችሁ አዳር አልካድኩም። አንተ ባልከኝ በፍጹም አልክድም። ታዲያ ያው እነዚህ ጋር እግዚአብሔርን አይቼዋለሁ እያለ ያዕቆብ እግዚአብሔርን መጽሐፌን ያው እግዚአብሔርን አይቼዋለሁ ያዕቆብ አይቼዋለሁ በአካል በስጋ አይቼዋለሁ ካለስ እግዚአብሔር እሺ አይቼዋለሁ ካለስ ያሳየኝ። እግዚአብሔር እንዲህ ነው ብሎ ከተናገረ ያው እጅ አለው ያጨበጭባል አሉ እኮ እነ ሕዝቅኤል። ያው እጅ አለው እግዚአብሔር ግን እጅ አለው ያጨበጭባል አሉ። ላላ አላሉም። እንደዛ አላሉም። ሕዝቅኤል እንደዛ አላለም። ሕዝቅኤል ብሏል እጅ ያለው እግዚአብሔር ያጨበጭባል። እኔ ደግሞ በእጄ አጨበጭባለሁ ታዲያ መዓቴንም እጨርሳለሁ። እኔ እግዚአብሔር ተናግሬያለሁ ነው እንጂ አለው እጅ አለኝ አጨበጭባለሁ አላለም። ኧረ በፈጣሪ እጅ አለኝ አጨበጭባለሁ እያለ እየተናገረ ያለው ማን ነው? እየተናገረ ያለው? እግዚአብሔር ነው አይደለም? ይኸውልህ ምን መሰለህ እጅን የሰራ እጅ የለውም ማለት አትችልም። ግን እንደ